ታሪካችን የሚጀምረው የብሪታንያ ኤም16 ወኪል ኤጀንቶች አንድ እጅግ ገዳይ የሆነ ቫይረስን በሰላም ለመጠበቅና ለመቆጣጠር አንድ ትልቅ መጋዘን ውስጥ በሚስጥር ተልዕኮ ሲያካሂዱ እያሳየን ነው። ነገር ግን ድንገት ብሪክስተን የተባለ ልክ እንደ ሰው ሮቦት ያለ እጅግ አስደናቂ ኃይል ያለው አደገኛ ሰው ከፊታቸው መጥቶ መንገዳቸውን በመዝጋት ሁሉንም የኤም16 ወኪሎች በከባድ ሁኔታ ጥቃት ከፍቶባቸው በጥቂት ሰከንዶች ውስጥ መላውን ቡድን አመድ ሲያደርገው ይህንን ትዕይንት የተመለከተችው ሄት የተባለችው ወኪል ወዲያውኑ ወደ አንድ የጭነት መኪና ውስጥ በመግባት በሩን ከውስጥ ቆልፋ የምታስቆመው ቢመስላትም ብሪክስተን ወደ መኪናው በመጠጋት በኃይለኛ ጡንቻዎቹ በሩን ማጠፍና ማበላሸት ሲጀምር ሄቲ በዚያው ቅጽበት መኪናውን አስነስታ በፍጥነት ማምለጥ ትጀምራለች። ነገር ግን ጥቂት ርቀት እንደተጓዘች መኪናው በመገልበጡ ሄቲ ቫይረሱን ከዚህ ቦታ ይዞ መውጣት በማንኛውም ሁኔታ የማይቻል መሆኑንና ይህ ቫይረስ በብሪክስተን እጅ ከገባ ውጤቱ እጅግ አስከፊ እንደሚሆን ትረዳለች። ለዚህም ቫይረሱ በጠላቶች እጅ እንዳይገባ ስትል በራሱ አካል ውስጥ እንዲቆይ ተወግታ በሆነ መንገድ ከአካባቢው አምልጣ በመሸሿ ብሪክስተን ወደ መኪናው መጥቶ ሲመለከት ቫይረሱም ሆነ ሄቲ እዚህ አልነበሩ። ለዚህም ቡድኑን ጠርቶ ሁሉም ያችን ልጅ እንዲያድኑ ሲያዛቸው በዚያው ቅጽበት አንድ ሱፐር ባይክ በራሱ እየተነዳ መጥቶ ከብሪክስተን አጠገብ ሲቆም የሰውየው ቴክኖሎጂና ጥንካሬ ምን ያህል ከፍተኛ ደረጃ ላይ እንደደረሰ የሚያሳየን ሲሆን፣ በሌላ በኩል ሆብስ እና ሾ የተባሉ ሁለት በዓለም ላይ ካሉ እጅግ አደገኛ ወኪሎች በተመሳሳይ ሰዓት ከአንድ ቬክተር ከተባለ ግለሰብ የስልክ ጥሪዎችን ተቀብለው ከለንደን አንድ እጅግ አደገኛ ቫይረስ እንደተሰረቀ ይነገራቸዋል። ይህ ቫይረስ በስህተት እንኳን ባልተገባ እጅ ውስጥ ከገባ የሚሊዮን ሰዎች ሕይወት አደጋ ላይ ሊወድቅና በመላው ዓለም ላይ ጥፋት ሊያመጣ ስለሚችል የእነሱ ስራ የሚሆነው ይህንን ቫይረስ በአስቸኳይ ፈልጎ ማግኘትና ባልተገቡ እጆች ውስጥ እንዳይገባ መከላከል ሲሆን ተልዕኮው እንደደረሳቸው ሁለቱም ጊዜ ሳያባክኑ ወደ ስራ ይገባሉ። በምርመራቸው ወቅትም ቀጥታ አሜሪካ ሎስ አንጀለስ ወደሚገኝ አንድ ናይት ክለብ የሚመራ ታላቅ ፍንጭ ያገኛሉ። ሆብስም ያንን ፍንጭ በመከተል ወደ ናይት ክለቡ ደርሶ ጥቂት ወንበዴዎችን በከባድ ሁኔታ እየደበደበ ስለ ቫይረሱ ይጠይቃቸዋል። ነገር ግን ተማምኖበት የመጣው ያ ፍንጭ ራሱ ውሸት ነበር። ለዚህም ምንም አይነት ጠቃሚ መረጃ ሳያገኝ ይቀራል። በተመሳሳይ ሰዓት ሾውም ለንደን ውስጥ ወደ አንድ ክለብ በመሄድ እሱም ወንበዴዎችን እየደበደበ ስለ ቫይረሱ መረጃ ለማውጣጣት ይሞክራል። ነገር ግን እዚህም ቢሆን ስለ ቫይረሱ የሚጠቅም ምንም አይነት መረጃ ማግኘት አልቻለም። ወደ ሆብስ ስንመለስ ከልጁ ጋር አንድ ካፌ ውስጥ ምሳ እየበላ ሳለ በዚያው ቅጽበት የሲአይኤ ወኪል ቬክተር ወደ እሱ መጥቶ ቫይረሱ የተሰረቀው ከለንደን እንደሆነና ይህንን ቫይረስ እዚህ ሎስ አንጀለስ ሳይሆን ለንደን ሄዶ መፈለግ እንዳለበት ይነግረዋል። በተጨማሪም ይህ ቫይረስ የተሰረቀው በተራ ወንበዴ ሳይሆን ያንን ዘመቻ ትመራ የነበረችው ሴት ልጅ ራሷ ቫይረሱን በሰውነቷ ውስጥ ወግታ ይዛው እንዳመለጠች ሲገልጽለት ሆብስ በከፍተኛ ሁኔታ ይደነግጣል። ቬክተርን በመቀጠል በአስቸኳይ ለንደን ሄዶ ቫይረሱን ይዞ መምጣት እንዳለበት፣ እስከዚያው ግን ልጁን እነሱ በጥሩ ሁኔታ እንደሚጠብቋት ቃል ሲገባለት፣ በሌላ በኩል ሾው እናቱን ለመጠየቅ ወደ አንድ ወህኒ ቤት ይሄዳል። ሆኖም ለጥየቃ ብቻ ሳይሆን እናቱን ከእስር ቤት ሊያስመልጣትም ነበር። ነገር ግን እናቱ እህቱን ወደዚህ ይዟት እስካልመጣ ድረስ ከዚህ እስር ቤት መውጣት እንደማትፈልግ ስትነግረው ሾው እጅጉን ይበሳጫል። ምክንያቱም ከእህቱ ጋር ለረዥም ጊዜ ጠብ ውስጥ የነበረ ሲሆን ሁለቱም እርስ በርስ ጨርሶ አይነጋገሩም። እህቱ የተባለችውም ያቺ ቫይረሱን በሰውነቷ ውስጥ የወጋችው የሲአይኤ ወኪል ሄቲ ናት። ሾውም በንዴት ከእስር ቤቱ ሲወጣ አንድ ወኪል አስቆሞት የሚፈለገው ቫይረስ በሌላ ሰው እጅ ሳይሆን በገዛ እህቱ እጅ እንደሆነ ይነግረዋል። እንደ ማረጋገጫም የእህቱን ፎቶ ሰጥቶት በአስቸኳይ እህቱን አሳምኖ ቫይረሱን ይዞ ካልመጣ ሲአይኤ ከሱ ቀድሞ እሷ ጋር ከደረሰ ቫይረሱን ለማጥፋት ሲል እህቱን በህይወት እንደማይለቃት ሲነግረው ይህንን የሰማው ሾው አንዲቱም ሰከንድ ሳያባክን እህቱን ለመፈለግ ይወጣል። ነገር ግን በዚህን ጊዜ ሆብስም ለንደን ደርሶ የሄቲን ፈለግ መከታተሉን ጀምሯል። በማግስቱም ሁለቱም በአንድ የሲአይኤ ቢሮ ውስጥ በድንገት ይገናኛሉ። ይሁን እንጂ ግንኙነታቸው ጨርሶ አይስማማም። ሁለቱም እርስ በርስ የሞት ጠላቶች ናቸው። አንዳቸው የአንዳቸውን ፊት ማየት አይፈልጉም። ይህንን ተልዕኮ ለመጨረስ በጋራ መስራት እንዳለባቸው ሲረዱም ሁለቱም ነገሩን ፈጽሞ አንቀበልም ይላሉ። ሁለቱም በየግላቸው ይህንን ተልዕኮ ማጠናቀቅ እንችላለን ብለው ስለሚያምኑ የየራሳቸውን መንገድ ይዘው ሄቲን መፈለግ ይጀምራሉ። ምሽት ሲሆን ሄቲም ከፖሊስና ከብሪክስተን አይን ለመሰወር ማንነቷን ደብቃ ራሷን ለውጣ ስትንቀሳቀስ ይስተዋላል። ነገር ግን ከሲአይኤ በተገኘው መረጃ መሰረት ሆብስ ቀድሞ ቦታ ላይ በመገኘት በሰላም ከእርሱ ጋር እንድትሄድ ቢጠይቃትም ሄቲ ግን የእሱን ቃል ከመስማት ይልቅ በአንጻሩ የሞተሯን ሄልሜት ተጠቅማ ጭንቅላቱን ብላው በሁለቱም መካከል ከባድ ፍልሚያ ይጀምራል። ሄቲም ለማምለጥ የተቻላትን ሁሉ ታደርጋለች። ነገር ግን ይህን ከሚያክል ግዙፍና ኃይለኛ ሰው ማምለጥ ለእሷ ቀላል አልነበረም። ለዚህም ሆብስ ይቆጣጠራትና ቀጥታ ወደ ሲአይኤ የምርመራ ክፍል ይወስዳትና ስለ ቫይረሱ ይጠይቃታል። እሷ ግን ስለ ምን አይነት ቫይረስ እንደሚያወራ ጨርሶ እንደማታውቅ ይልቁንም የኔ ፍቅር እያለች ታሾፍበት ጀመር። ይሁን እንጂ ሆብስ እንደዚሁም ሆኖ መረጃውን ለማውጣታት የተቻለውን ሁሉ በመሞከር ላይ ሳለ በመሃል ከትንሿ ልጁ ስልክ ተደውሎለት እሷን ማናገር ሲጀምር ሄቲ እጆቿን ፈታ ጠባቂዎቹን መደብደብ ትጀምራለች።
ነገር ግን ከጥቂት ጊዜ በኋላ ሆፕስ ይመለከታትና ወዲያውኑ ሄዶ ድጋሚ ይዛታል። ሆኖም ሄቲም ቀላል ሰው አልነበረችም። ምቹ ጊዜ ስታገኝ ቀጥታ ሽጉጥ ስደቅንበት በዚህ መሃል ሾው ይደርሳል። እንደመጣም ሽጉጡን በሆፕስ ላይ በመቀሰር እህቱን እንዲለቃት ሲነግረው ሆፕስ ቫይረሱ ከሰውነቷ ውስጥ እስካልወጣ ድረስ የትም መሄድ እንደማይችል ቢገልጽለትም ሾው ግን እህቱን ይዞ ከአካባቢው መውጣት እንዳለበት በመናገር ላይ ሳለ በሁለቱም መካከል በዚህ ጉዳይ ላይ ክርክሩ ገና ሳይጠናቀቅ ብሪክስተን ከመላው ቡድኑ ጋር የህንፃውን የመስታወት መስኮቶች ሰባብሮ በመግባት በሁለቱም ራሰ በረሃ ሰዎች ላይ የማያቋርጥ ጥይት መተኮስ ይጀምራል። አጋጣሚውን በመጠቀምም ሄቲን በትከሻው ተሸክሟት ከህንፃው ውጭ ወደ ታች ሲዘል ይህንን የተመለከተው ሆፕስም ምንም ሳያመነታ ተከትሎት ዘሎ አየር ላይ ከአንዱ የብሪክስተን ሰው ጋር መደባደብ ሲጀምር ሾውም ጊዜ ሳያባክን በሊፍት ወርዶ ታች ሲደርስ መንገዱን የዘጉበትን የብሪክስተንን ሰዎች አንድ በአንድ ያደቃቸው ጀመር። በተመሳሳይ ሰዓት ብሪክስተንን እየተከተለ የመጣው ሆፕስ አንድ መኪና ላይ እንደወደቀ ከብሪክስተን ጋር ፊት ለፊት ይጋፈጣል። ይህንን ሰውም በአንድ ምት ብቻ የሚጥለው መስሎት ነበር። ነገር ግን ብሪክስተን ቀድሞ እጅግ ኃይለኛ ቡጢ ሰንዝሮ ሲያጠቃው ሆፕስ ይህ ሰው በቀላሉ የሚረታ እንዳልሆነ ተረድቶ ምቹን ጊዜን በመጠበቅ የራሱ ሰዎች የሚጠቀሙበትን ቦምብ በአንዱ መኪና ስር ይወረውረዋል። ፍንዳታው ሲከሰትም መኪናው ቀጥታ ብሪክስተን ላይ በመውደቁ ሁለቱም ይህንን አጋጣሚ በመጠቀም ሄቲን ይዘዋት ከአካባቢው ያመልጣሉ። ነገር ግን ብሪክስተን ከአደጋው ምንም ሳይሆን ተርፎ ሎሌዎቹን እነዚያ ራሰ በረሃዎችን ገለው ሄቲን በህይወት እንዲያመጡ ጥብቅ ትዕዛዝ ይሰጣል። ከዚህ በመቀጠልም እጅግ አስደናቂና ልብ አንጠልጣይ የሆነ የመኪና ማሳደድ በለንደን ጎዳናዎች ላይ ጀምሮ ሾው እጅግ ዘመናዊና ፈጣን በሆኑ ማክላረን መኪናው ሆፕስንና ሄቲን ይዞ ሲያሽከረክር ብሪክስተን ደግሞ በሱፐር ባይክ ሞተሩ አደገኛ በሆነ መንገድ ይከተላቸዋል። ማሳደዱን በጠባብ የለንደን መንገዶች ላይ ሲካሄድ ሾው ብቃቱን በመጠቀም መኪናውን በተቃራኒ አቅጣጫ እየመጣ ባለው ትልቅ ባለተሳቢ የጭነት መኪና ስር በማሾለክ ያልፋል። ይሁን እንጂ ብሪክስተንም በሞተሩ ላይ ያለውን ቴክኖሎጂ ተጠቅሞ ሞተሩን በማጠፍ በመኪናው ስር ሾልኮ በማለፍ ማሳደዱን ይቀጥላል። ሆኖም ሾው መኪናውን በከፍተኛ ፍጥነት እየነዳ በድንገት አዞሮ ሲጠመዝዘው ብሪክስተን ሞተሩን መቆጣጠር አቅቶት መንገዱን ስቶ ቀጥታ ከግዙፍ ባለ ሁለት ፎቅ አውቶቡስ ጋር በከፍተኛ ኃይል በመጋጨቱ ሶስቱም ከዚህ አደገኛ ማሳደድ አምልጠው በአንድ አስተማማኝና ሚስጥራዊ ቦታ መኪናቸውን ሲያቆሙ በከተማው አደባባይ ላይ ባለው ትልቅ የማስታወቂያ ሰሌዳ ላይ የራሳቸውን ፎቶ በጉሉ ይመለከቱታል። ምክንያቱም ብሪክስተን ዓለም አቀፍ ሚዲያዎችን የመቆጣጠር አቅም ስለነበረው እነሱን የለንደን ቁጥር 1 አሸባሪዎችና የቫይረሱ አከፋፋዮች አስመስሎ የውሸት ዜና አሰራጭቶባቸው ስለነበረ ሲሆን ይህን ያደረገበት ዋና ምክንያትም ማንም መንግስትም ሆነ ተቋም እንዳይረዳቸውና እህታቸውን ለማዳን የትም መደበቅ እንዳይችሉ ያጠመደው ፖለቲካዊና ማህበራዊ ወጥመድ ስለነበር ሆፕስና ሾው አሁን ማንም እንደማይረዳቸው ሲገነዘቡ ሆፕስ ቫይረሱን መጀመሪያ የሰራውን አንድሮይክ የተባለውን ሳይንቲስት ፎቶ ሲያሳያቸው ሾው ሚስጥራዊ ሰላዮቹን ተጠቅሞ ሳይንቲስቱን ፈልጎ ያመጣውና ስለ ቫይረሱ መፍትሄ ይጠይቀዋል። ሳይንቲስቱም ቫይረሱ የሰዎችን የውስጥ አካል የሚያቀልጥ መሆኑን አብራርቶ ከሄቲ አካል ውስጥ ለማውጣት ሁለት መንገድ ብቻ እንዳለ በግልጽ ያስረዳቸዋል። አንደኛው አማራጭ ቫይረሱ ወደ አየር እንዳይሰራጭ አካሏን በህይወት እያለች ማቃጠል ሲሆን ሁለተኛውና ብቸኛው የተስፋ አማራጭ ደግሞ ሩሲያ ወደሚገኝ ጥበቃው እጅግ ወደ ጠነከረው የኢትዮን ላቦራቶሪ ውስጥ ሰብሮ በመግባት ቫይረሱን የሚመጥ ማሽን ማምጣት እንደሆነ ቢገልጽላቸውም ለዚህ ሁሉ ሂደት ያላቸው የጊዜ ገደብ ግን 24 ሰዓት ብቻ ስለነበር ሾው የውሸት ፓስፖርቶቹን አዘጋጅተው ወደ ሩሲያ ለማብረር አውሮፕላን ማረፊያ ሲደርሱ ሾውና ሄቲ ያለምንም ችግር ፍተሻውን ያልፋሉ። ነገር ግን ሆፕስ ፍተሻ ቦታ ሲደርስ የኢሚግሬሽን መኮንን ፓስፖርቱን አይቶ ማውጣት ማውረድ ይጀምራል። ምክንያቱም ሾው ሆን ብሎ ሆፕስን ለማናደድ በሚል እጅግ የወረደ አስቂኝ ስም ያለውና በፖሊስ እንዲፈለግ የሚያደርግ የውሸት ፓስፖርት አዘጋጅቶለት ስለነበረ ቢሆንም ሆፕስ ከባድና አሳፋሪ ፍተሻ ከተደረገበት በኋላ በሆነ መንገድ ማለፍ ይችላል። አውሮፕላን ውስጥ እንደገባም ሁለቱ ራሰ በረሃዎች እርስ በርስ በከባድ ቃላት እየተሰዳደቡ ሙሉ መንገዱን በንትርክ ሲጓዙ ብሪክስተንም ሳይንቲስቱን አንድሮይኩን አግቶ በማስፈራራት ሶስቱም ወደ ሩሲያ ኢትዮን ላቦራቶሪ እንዳመሩ አውጣቶ መረጃ ሲቀበለው እነ ሾው ሩሲያ ደርሰው የሾው የቀድሞ እጮኛ የሆነችው ማርጋሪታ የላቦራቶሪው ሙሉ የዲጂታል ካርታና እጅግ ዘመናዊ የጦር መሳሪያዎችን ካስታጠቀቻቸው በኋላ በእቅዳቸው መሰረት ሄቲ ሆን ብላ ራሷን አጋልጣ በብሪክስተን ሰዎች ተይዛ ወደ ላቦራቶሪው ውስጥ ስትገባ ሁለቱ ራሰ በረሃዎች ደግሞ ማንም ሳያያቸው ከበስተጀርባ በኩል በየቦታው ፈንጂ እያጠመዱ ይገባሉ። ነገር ግን አንድ ትልቅ የብረት በር ሲከፍቱ ብሪክስተን ከ100 ሺህ በላይ ሙሉ ትጥቅ ካላቸው ጠባቂዎቹ ጋር አስቀድሞ ጠብቆ አሽመድምዶ ይዟቸው በግዙፍ የኤሌክትሪክ ወንበር ላይ አስሮ በድል አድራጊነት ስሜት የእሱን ቡድን ከተቀላቀሉ አዲስ የሳይበር አካል ሰጥቶ በህይወት እንደሚተዋቸው ካልሆነ ግን አሁኑኑ ለሞት እንዲዘጋጁ እያስፈራራ ከፍተኛ የሆነ የኤሌክትሪክ ንዝረት ቢለቅባቸውም እነሱ ግን በህመም ውስጥ ሆነው እንኳን እርስ በርስ በመሰዳደብ ሲጣሉ በተመሳሳይ ሰዓት በሌላ ክፍል ውስጥ ሆና ቫይረሱን የማውጣት ሂደት ሊጀመርባት የነበረችው ሄቲ ልዩ የትግል ችሎታ
ችሎታዋን ተጠቅማ ጠባቂዎቹን በመግደል የተያዘውን ሳይንቲስት አስለቅቃ ባልደረቦቿ ወደ ታሰሩበት ክፍል ደርሳ ጠባቂዎቹን እያስወገደች ብሪክስተን ላይ ሽጉጥ ብትደቅንበትም መሳሪያው የእሱን የዲኤንኤ ፍቃድ ስለሚፈልግ ግን ሊተኩስላት አይችልም። ነገር ግን በዚህ አስጨናቂ ሰዓት ሳይንቲስቱ አንድሮይኮ ከኋላ ብቅ ብሎ የፍሌር መሳሪያ መተኮስ ሲጀምር ብሪክስተን ይደናገራል። እነሾም ይህንን አጋጣሚ ተጠቅመው ሁለቱም በኃይል የኤሌክትሪክ ወንበሩን ሰብረው ራሳቸውን በማስለቀቅ የላቦራቶሪውን ጠባቂዎች ሰባተኛ ሰማይ እያደረሱ በመመለስ ያመልጣሉ። ቀደም ብለው ያጠመዱት ቦምብም ሰዓቱ ደርሶ ሲፈነዳ መላው የኢትዮን ግዙፍ ህንፃ በእሳት ተውጦ መንቀጥቀጥ ይጀምራል። ነገር ግን ሆብስ ቫይረሱን የሚያወጣውን ማሽን የተጫነበትን ግዙፍ የጭነት መኪና አስነስቶ ህንፃውን ሰንጥቆ ይወጣል። ሾውን በበኩሉ ሌላ ፈጣን የጦር መኪና ተቆጣጥሮ ሄቲን ይዟት ቢያመልጥም የብሪክስተን ሰዎች መተኮስ በጀመሩት ከባድ መሳሪያ ምክንያት መኪናው ክፉኛ መጎዳት በመጀመሩ ግን ሄቲን በአስቸኳይ ወደ ሆብስ የጭነት መኪና ያዛውራታል። ይሁን እንጂ ብሪክስተን በቀላሉ የሚፋታቸው ሰው አልነበረም። ብቻውን መጥቶ የጭነት መኪናው ላይ ዘሎ በመውጣት ከሁለቱም ጋር ከባድ ፍልሚያ ይጀምራል። ከአቅማቸው በላይ ሆኖም ሲያጣድፋቸው ከቆየ በኋላ ግን በመሃል እንደ ድል ሆኖ ህንፃው ሙሉ በሙሉ መደርመስ በመጀመሩ የኃይል ማመንጫው ግዙፍ አካል ተደርምሶ ላዩ ላይ ይወድቅና ይቀብረዋል። እነሱም ከዚህ ሁሉ አደጋ በሰላም ያመልጣሉ። ነገር ግን ከተማ ዳርቻ ደርሰው መኪናቸውን ሲያቆሙ አንድ አሳዛኝ ነገር ይገጥማቸዋል። ቫይረሱን ከየቲ አካል የሚያወጣው ማሽን በፍንዳታውና በንዝረቱ ምክንያት ሙሉ በሙሉ ተበላሽቶና ተቃጥሎ ነበር። የተሰጣቸው የ24 ሰዓት ገደብ ሊጠናቀቅ ደግሞ የቀረው 1 ሰዓት ብቻ በመሆኑ ሄቲ ሁኔታውን በመረዳት ቫይረሱ ተሰራጭቶ በሚሊዮን የሚቆጠሩ ንጹሃን ከሚያልቁ አሁኑኑ ተኩሰው እንዲገሏትና አካሏን እንዲያቃጥሉት ብትማጸናቸውም ሆብስ ግን ፊቱ ላይ ቆራጥነት እየታየበት ይህንን የተወሳሰበ ማሽን ሊያስተካክል የሚችል አንድ ሰው ብቻ እንደሚያውቅ ይናገራል። ያም ሰው የሚገኘው ለዓመታት ተቆራርጦበት በነበረው የትውልድ ሀገሩ ሳሞአ ሲሆን ሶስቱም ጉዟቸውን በአስቸኳይ ወደ ትውልድ ሀገሩ ያደርጋሉ። ወደ ውቧና አረንጓዴዋ የሳሞአ ደሴት ሲደርሱም የሆብስ ቤተሰቦች በድንጋጤ ይቀበሏቸዋል። የሆብስ ታናሽ ወንድም ጆናም ሆብስ ቤተሰቡን ትቶ ለረጅም ዓመታት በመጥፋቱ ምክንያት በከፍተኛ ቁጣ ፊቱን በኃይለኛ ጡጫ ይነርተዋል። ቤተሰባዊ ጦርነት ሊጀመር ሲልም የሆብስ እናት ከቤት ትወጣና ይህንን ሁሉ ጠብ አሁኑኑ እንዲያቆሙ ያለበለዚያ ግን እያንዳንዱን አሳዳ በጫማዋ እንደምትመታቸው በማስጠንቀቅ ታስታርቃቸዋለች። ሆብስም ሁኔታውን በዝርዝር አስረድቶ የዓለም መጨረሻ መቃረቡን ሲነግራቸው መላው ቤተሰብ ልዩነቱን ትቶ ሊረዳቸው ይስማማል። የሆብስ ታናሽ ወንድም ጆናም ማሽኑን በሚገርም ሁኔታ ጠግኖ ቫይረሱን ከየቲ አካል ውስጥ በዝግታ ማውጣት ይጀምራል። ሆብስም ጠላትን ለመመከት ከቤተሰቡ የጦር ግምጃ ቤት ዘመናዊ መሳሪያዎችን ለማውጣት ሲሄድ እናቱ ግን ጠብን በመጥላት መሳሪያዎቹን በሙሉ ሽጣቸው ስለነበር ብሪክስተን ይዞት የሚመጣውን ዘመናዊና ከባድ ጦር በባህላዊ የሳሞአ የጦር መሳሪያዎች ለመግጠም ይገደዳሉ። ሆብስም ከነቤተሰቡ በባህላዊ የጦርነት አልባሳት አምሮባቸው ወደ ውጭ ይወጣሉ። ብሪክስተንም በሄሊኮፕተር ታጅበው ሙሉ ሰራዊትን ይዞ በመድረስ እጅ እንዲሰጡ ይጠይቃቸዋል። ነገር ግን የሆብስ ኃይለኛና ግዙፍ ወንድሞች በታላቁ የሳሞአ የጦርነት ጩኸት ጠላቶቻቸውን ለመገንጠል ይተማሉ። ውጊያው ሲጀምርም ወንድሞቹና የWWE ኮከቡ ሮማን ሬይስን ጨምሮ እያንዳንዱን ዘመናዊ መሳሪያ የታጠቀ ጠላት አየር ላይ ያነሱ ይፈጠፍጡታል። አስደናቂ የሆነ የጉልበትና የጥበብ ትግልን በሜዳው ላይ ይካሄዳል። ብሪክስተንም የራሱን የሮቦት ኃይል እየተጠቀመ ግጥሚያ በማካሄድ በርካታ የሳሞአ ተዋጊዎችን ሲያስወግድ፣ በሄቲ በኩል ቫይረሱን ከአካሏ የማውጣቱ ሂደት ተጠናቆ ማሽኑ ስራውን ሲጨርስ ብሪክስተን በሄሊኮፕተር ይዟት ሊያመልጥ ሲሞክር ሾው ተመልክቶት በአቅራቢያው የነበረውን ከባድ መኪና አስነስቶ መከተል ሲጀምር ሆብስም በኋላው ተሰቅሎ የሞንስተር ትራክ ሰንሰለት ሄሊኮፕተሩ ላይ በማጥመት ለመጎተት ቢሞክርም መጎተት ስላልቻለ ወንድሞቹም የየራሳቸውን ትራክ እንደ ባቡር ሀዲድ እርስ በርስ በማገናኘትና ወደ ተቃራኒ አቅጣጫ በመጎተት ሄሊኮፕተሩን ወደ መሬት ለመጣል ቢታገሉም ብሪክስተንም ሄሊኮፕተሩን በከፍተኛ ኃይል እያሽከረከረ ትራኮቹን ወደ ባህር ገደል ለመሳብ ይሞክር ጀመር። ነገር ግን በዚህን ጊዜ ሆብስና ሾው ከሱ ተሽለው በመገኘት ሄሊኮፕተሩን መሳብ ሲጀምሩ ሄቲም ከውስጥ ሆና ጠባቂዎቹን በማጥቃት በመሃል በተፈጠረ ተኩስ ሄሊኮፕተሩ ቢከሰከስም ብሪክስተን ግን አሁንም ያለምንም ጭረት ይነሳል። በተመሳሳይ ሰዓት ሁለቱ ራሰ በራ ሰዎችም ከወደቁበት ተነስተው የመጨረሻው ፍልሚያ ይጀመራል። ነገር ግን ትንሽ ተፋልመው ከተቀጠቀጡ በኋላ ይህንን ልዕለ ኃያል ሰው በጉልበት ብቻ ማሸነፍ እንደማይችሉ ሲረዱ ስትራቴጂ ይቀይራሉ። ይህም አንደኛው ሲመታ ሌላኛው ከበስተጀርባ ሆኖ በማጥቃት ብሪክስተንን ማዳከም ነበር። ይህም ጥምር ስትራቴጂ ተሳክቶላቸው ክፉኛ ሲቀጠቅጡት በመጨረሻም የብሪክስተን አለቃ በድምጽ ብቻ የሚታወቀው የኢትዮን መሪ ብሪክስተን ተልዕኮውን ማሳካት ባለመቻሉ ሲስተሙን በማጥፋት ከምድር ላይ ያጠፋዋል። ሾውና ሆብስም የእሱን ምዕራፍ ለዘላለም ይዘጉታል። ታሪካችንም ዓለምን ከተደቀነባት ታላቅ አደጋ በታደጉት በእነዚህ ጀግኖች አሸናፊነት እንዲሁም ይህን የመሰለ የቤተሰብ እርቅና ፍቅርን እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።